ሰላም እንዴት ናችሁ? በአረብ ሀገር የምትገኙ እህቶቼ ዛሬ ጋዜጠኛ ጀማል ሰይድ የጻፈውን ግጥም እንዲህ ያቀረብኩላችሁ። ሰብስክራይብ እና ላይክ በማድረግ ጀምሩ። መልካም። ተሻግረሻል አሉ ጠፍተሻል ከሀገር አረብ ለሚሉት ዘር ልጅነት ሴትነት አፍለኛ ዘመንሽ በብር ሊመነዘር ከወጣሽ ጀምሮ ይህ ነው ያንቺ ኑሮ ሚስጥረኛሽ ስልኩ ጓደኛሽ ፌስቡኩ ስትወጪ ስትወርጂ ስታጥቢ ስትከትፊ የማይሳካልሽ ኤርፎን ሳትወትፊ ግድግዳ ወለሉን አጽድተሽ ስታርፊ ሰውነትሽ ደቆም ለቻት የማትሰንፊ የዘመድ ምርቃት የሚሰጥሽ ንቃት ለወንድምሽ ባጃጅ ለእህትሽ መማሪያ ላክስትሽ ባልጥምጣም ለአያትሽ መጦሪያ ለእናትሽ ውስጥ ልብስ ለአባትሽ ከዘራ በላክሽበት ሰሞን ዝናና ገድልሽ ባደግሽበት ሰፈር ለጉድ የሚወራ በኢሞ ያወቅሽው አስመሳይ ከርፋፋ ስልክ እየደወለ የሚሰጥሽ ተስፋ አንድ ሰሞን ጠፍቶ የት ገባ ስትዩ ማልቀስ የሚያበዛ እስክታባብዩ እናቴ ታማብኝ ቤታችን ተዘርፎ እያለ የሚያላዝን መከራ ማይበቃው ስንት ልላክልህ የሚለው ብስራትሽ ፈጥኖ የሚያነቃው አሰሪ ሰውዬሽ በመልክሽ ይፈዛል አንድ ጊዜ ጠቅሶሽ አፉ በይኝ ውዴ እያለ ሚስቱን ወዲያው ይናዘዛል። ይህንን ስትሰማ የወይዘሮሽ ግፊት በቅናት ይጦዛል። ታዲያ በዚህ ሰሞን መከራሽ ይበዛል። ይህን ሁሉ ችለሽ ለዓመታት ቆይተሽ ስትመጪ አገር ቤት የሳምንታት ንግሥት የአንድ ሰሞን እመቤት ካንቺ ወዲያ እንግዳ ይበላል ይጠጣል ይጣላል ፍሪዳ ምን ያጨናንቃል አንዴ መንዘር አርገሽ ለምትከፊ ይሁዳ ዘመዱ ይከባል ጎረምሳው ያንዣባል ባልቴቱ በናፍቆት እያየሽ ያነባል ያንቺ ሆድ ይባባል። እንዲህ ተከረመ ወከባው በረደ ሁሉም በየፊናው ወደ ስራው ሄደ። አንቺ ብቻ ቀረሽ ድብርት ጀመረሽ ሻንጣሽ ተጓደለ እጅሽም ቀለለ። የፌስቡክ ወዳጅሽ አሁን ስልኩን ዘግቷል የድሮ ውጮኛሽ ሌላ ሴት አግብቷል። የተጀመረው ቤት መስኮት በሩ ቀርቷል። ምን ይሻላል ታዲያ አረዲያ ጸጸት ከተፋለች ንዴት ተፋፋመ መብሰልሰል ጨመረ መረጋጋት ቆመ። ምን ይሻላል ታዲያ ጀመራት ተብሎ ሳይወራ ሰፈር ይሄኔ ነው መሸሽ ዳግመኛ መሳፈር ለማምጣት ለመውሰድ አየሩ አይታክተው ሰው ክንፉ እስኪሰበር መብረሩ እስኪተው在这雨雪的夜里你是我最好的回忆幸福终于把我们锁在一起